ክረምት ሲመጣ ትክክለኛውን ጫማ መምረጥ ሙቀትና ምቾትን ብቻ ሳይሆን ፋሽኑንም ያሟላልና በዛሬ ቪዲዮ በ2026 በጣም ታዋቂ የሆኑ የክረምት ጫማዎችን እያንዳንዱ ለምን እንደሚመረጥ እንዴት እንደሚለበሱና ለየትኛው የአየር ሁኔታ እንደሚስማማ የምናየው ይሆናል። እንኳን ወደ YouTube ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን፣ ስለ አዳዲስ አልባሳት ጊዜያቸውን ጠብቀው ስለሚመጡ አውትፊቶች የምናየበት የዩቲዩብ ቻናል ነው። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። ስለዚህ እስከ መጨረሻ አብራችሁኝ ቆዩ። ምክንያቱም የእርሱን የክረምት ስታይል የሚያሳድጉ ጠቃሚ ምክሮችን የምናይበት ቪዲዮ ነውና አብራችሁኝ ሁኑ። ቻንኪኒ ሃይ ቡትስ የምንላቸው ናቸው። እነዚህ የጫማ አይነቶች እስከ ጉልበታችን ድረስ የሚደርሱ የቡትስ አይነቶች ሲሆኑ ወፍራም የጫማ ሶልና ዝቅተኛም ደግሞ መካከለኛ ሂል ያላቸው የጫማ አይነቶች ናቸው። እዚህ ምስሉ ላይ እንደምታዩት በጣም ምቹ ኮምፎርታብል የሆኑ የጫማ አይነቶች ናቸው። እነዚህ የምታዩት ትልልቅ ጫማዎች ለፋሽን ብቻ ሳይሆን በእርጥበት ወይም ደግሞ በዝናብ ወቅት በቀዝቃዛ መንገዶች ላይ ወይም ደግሞ በሚያንሸራትት መንገዶች ላይ የራሳቸው ግሪፕ ያላቸው የጫማ አይነቶች ናቸው። ሶሎቻቸው እንደ አንሸራተታችሁ ተደርጎ የተሰሩ የጫማ አይነቶች ስለሆኑ በክረምት ወቅት በጣም ምቹ የሆኑ የጫማ አይነቶች ናቸው። እነዚህ ልብሶች ለረጅም ጊዜ ለመራመድ ምቹ ስለሆኑ አብዛኛው ሰው የሚመርጣቸው የጫማ አይነቶች ናቸው። ስለዚህ ለዕለታዊ አጠቃቀም፣ ለስራ፣ ለግብይት ወይም ደግሞ ለጉዞ ተስማሚ ናቸው። በ2026 የክረምት ፋሽን ውስጥ ከሌጊንግስ ከስኪኒ ጂንስ ጋር ከሹራብ ቀሚሶችና ከኦቨርሳይዝ ኮቶች ጋር በብዛት ይለበሳሉ። በደንብ ቆንጆ የሆነ አውትፊት አላቸው ማለት ነው። ሁሌም እንደሚታወቀው ያው የክረምት ልብሶች እንደሚያዘንጡ ይታወቃል። ደግሞ ጫማችሁን ደግሞ አስተካክላችሁ ስታደርጉ በጣም ቆንጆ የሆነ ሉክ ይሰጣችኋል ማለት ነውና እኚህንም የጫማ አይነቶች ብትሞክራቸው በጣም ቆንጆ የሆኑ የጫማ አይነቶች ናቸው። በተጨማሪም ብዙውን ጊዜ ወፍራም የመከላከያ መድረኮች ወይም ደግሞ ፕላትፎርም ስላላቸው ወፍራም ሂሉን በሚዛናዊ ሁኔታ ደግፈው በዛ ላይ ደግሞ አውትፊታችሁን ቆንጆ የሆነ ሉክ እንዲኖረው ከሚያደርጉ የጫማ አይነቶች መካከል ናቸው። ስለዚህ በመጀመሪያ ደረጃ ሰጀስት ማድረጋቸው የጫማ አይነት ቻንኪኒ ቡትስ የምንላቸው ነው ማለት ነው። በሁለተኛ ደረጃ የምናያቸው ደግሞ ስቴልቶ ሃይ ቡትስ የምንላቸው ናቸው። እነዚህም የጫማ አይነቶች ቀጭንና ረጅም ሂል ያላቸው እስከ ጉልበታችን ድረስ የሚደርሱ ቄንጠኛ የሆኑ የቡትስ አይነቶች ናቸው። በተለይ ከሹል ጫፍ ጋር ሲሆን ደግሞ እግሮቻችሁን ይሄም ማለት ሂሎቻቸው ሹል ሲሆኑ እግሮቻችሁን ረጅም ቀጭን ሆነው እንዲታዩ ያደርጋል። ለቀላልም ሆነ ለመደበኛ የክረምት ልብሶች ውበትን፣ ኤሌጋንስን የሚጨምሩ ስቴትመንት ፒስ ናቸው፣ የፋሽን መገለጫ ናቸውና እነዚህ የጫማ አይነቶች በአብዛኛው ጊዜ ከ3 እስከ 4.5 ኢንች የሚሆኑ የርዝመት አላቸው፣ የሂሎቻቸው ርዝመት። ስለዚህ ረጅምና ቀጭን ሂሉ ቁመትን ይጨምራል። የሰውነት ፖስቸራችሁን በደንብ እንዲያሻሽልላችሁ ከሚያደርጉ የሂል አይነቶች መካከል አንደኛው ነው። ከዛ በበለጠ ደግሞ ኤሌጋንስ የሆነ ሉክን፣ ቄንጠኛ የሆነ ሉክን የምትፈልጉ አይነት ሰዎች ከሆናችሁ ሂል ተጠቃሚ ከሆናችሁ ሴልቶ ሂል የምንላቸውን የጫማ አይነቶች ሹል የሆኑትን ቡትሶች ብትጠቀሙ በደንብ ጎልታችሁ እንድትታዩ ያደርጋል። ከዛ በተጨማሪ ካፖርት ለብሳችሁ ከስቶኪንግ ጋር ብታረጓቸው የሂል አይነቶች በጣም የሚያምር ቆንጆ የሆነ ሉክን ይሰጣቸዋል ማለት ነውና እነዚህ የሂል አይነቶች አሁን ላይ በ2026 ላይ በጣም ታዋቂ የሆኑ የጫማ አይነቶች ናቸው። እስከ ጉልበት ድረስ የሚደርሱ የቡትስ ክፍሎች ስለሆኑ ይሄ ከብርድ ከነፋስም ይከላከልላችኋል፣ ኮምፎርታብል እንድትሆኑ ያደርጋችኋልና እንዲሁም ለልብሶ የተዋበ
ቅርጽን ይሰጣችኋል። ከሰውነታችሁ ጋር በደንብ ፊት ያደርጋል ማለት ባትፈልጉት ራሱ ይሄ እንዴት ነው ጉልት ብላችሁ እንድትታዩ ስትራክቸራችሁን እንዲስተካከል ያደርጋል። ፖስቸራችሁ ቆንጆ የሆነ ሉክ እንዲኖራችሁ ያደርጋልና አብዛኛውን ጊዜ ይሄ የሚሰሩት ከሌዘር ከፎክስ ሌዘር ወይም ደግሞ ለስላሳ ስዌድ የምንላቸው የቆዳ አይነቶች የሚሰሩ የጫማ አይነቶች ናቸውና በደንብ ለበጋ ለክረምት ወቅት በደንብ ቆንጆ የሆነ ሉክን ይሰጣል። ስለዚህ ሞሮፍ ከአጭር ቀሚሶች ጋር ወይም ደግሞ ከታይቶች ጋር ብታረጓቸው በጣም ቆንጆ ከሙሉ ቀሚስ አርጋችሁ ካፖርት ለብሳችሁ ብትወጡ በጣም ቀለል ያለ ስታይል ቆንጆ ኤሌጋንት የሆነ ሉክን ይሰጣችኋልና ያው ሁሌም ቢሆን ሂል ጫማዎች ያሳምራሉ በደንብ ይሄ ቁመትን ከመጨመር ባለፈ ግሬስ ይሰጣሉ። ስትራመዱ ምናምን በጣም ግሬስ ይሰጣሉና እኚህ ደግሞ ቡትስ ሆነው ሂል ጫማዎች በደንብ ለእይታ በጣም ማራኪ የሆኑ የጫማ አይነቶች ናቸውና በሁለተኛ ደረጃ ደግሞ እኚህ ስቲልቶ ሃይ ሂል ምን ብትሞክሯቸው በጣም ቆንጆ የሆነ ሉክ ይሰጣቸዋል ብዬ ካሰብኳቸው የሁለተኛ ደረጃ ላይ ያስቀምጥኩላችሁ ይሄንን ነው። ሶስተኛ ደረጃ የምናየው ደግሞ ሎፈር የጫማ አይነቶች ናቸው። እነዚህ የጫማ አይነቶች ብዙውን ጊዜ ገመድ የሌላቸው የጫማ አይነቶች ስለሆኑ በቀላሉ ልትለብሷቸው የምትችሉት የጫማ አይነት ነው። ክላሲ እና ቄንጠኛ የሆኑ የጫማ አይነቶች ናቸው። አሁን በ2026 የክረምት ወቅት ደግሞ ፋሽን ውስጥ በጣም በቻንኪ ላግስ ሎፈር እና ሌዘር ሎፈር በጣም ተወዳጅ ሆነዋል። እነዚህ ጫማዎች የክላሲክ ውበትን ከዘመናዊ ዲዛይን ጋር በማጣመር ለሁል ጊዜ ለዕለታዊም ለቢሮ ልትለብሷቸው ወይም ደግሞ ልትመርጧቸው የምትችሉት የጫማ አይነት ናቸውና ሞር ገመድ ስለሌላቸው ይሄ ኤኒ ታይም ልታውልቁትም ልታረጉትም የምትችሉት የጫማ አይነት ነውና እኚህ የጫማ አይነቶች ሞር አሁን ላይ በ2026 በጣም ታዋቂ የሆኑ የፋሽን ኢንዱስትሪ ውስጥ በጣም ታዋቂ የሆኑ የጫማ አይነቶች ናቸውና ሞር ኦፍ ሸካራ ወይም ደግሞ የጎማ ሶል ስላላቸው ለክረምት ወቅት ምቾትን ኤኒ ታይም ብትሄዱ ይሄ ሊያንሸራትታችሁ የማይችል የጫማ አይነት ነውና በዛ ላይ ሙቀት ያላቸው የጫማ አይነቶች ናቸው። ይሄን በዝናብም በቀዝቃዛም በክረምትም ወቅት የተሻለ ግሪፕ ስላላቸው ብዙ ሰው ምርጫ ያደርገዋል ማለት ነውና አብዛኛውን ጊዜ ከሌዘሮች ከፎክስ ሌዘሮች ወይም ደግሞ ከስዌድ የተሰሩ ስለሆኑ ይሄ የቆዳ ሎፈሮች በክረምት ወቅት ውሃና ቅዝቃዜን በተሻለ ሁኔታ የመቋቋም አቅም አላቸውና አብዛኛው ሰው የሚመርጠው ለዛ ነው። በዛ ላይ ደግሞ ምቹ ናቸው። ለረጅም ጊዜ ልትራመዱባቸው የምትችሏቸው የጫማ አይነት ናቸው። ይሄ ምቾት ሰጥቷችሁ ረጅም መንገድ ብትሄዱ ራሱ የሚመቻችሁ የጫማ አይነት ነውና ሞሮፍ ከወፍራም ካልሲዎች ጋር ምናምን ብትጠቀሟቸው በደንብ ሙቀቱን በደንብ ውስጣችሁ እንዲገባ ያደርጋልና ክላሲክ ስለሆኑ ከፋሽን የማይወጡ የጫማ አይነቶች ናቸውና አብዛኛውን ጊዜ ኬንድል ጄነር ስትጠቀመው የምታዩ ከሆነ በደንብ አውትፊቷን በጣም ቆንጆ አድርጎ የሚያሳይ የጫማ አይነት ነውና አብዛኛውን ጊዜ ሎፈር ነው የምትጠቀመው። አብዛኛው ሰው የሚመርጠውም ለዛ ነው። ለቢሮም ለትምህርት ቤትም ለግብይት ቦታ ለዕለታዊ አጠቃቀም በጣም ምቹ የሆነ ኮምፎርታብል የሆነ የጫማ አይነት ነው። በዛ ላይ ደግሞ ያላችሁን አለባበስ አንድ ስቴፕ ከፍ አድርጎ የሚያሳያችሁ የጫማ አይነት ነውና ከተለያዩ ከጂንስ ሱሪዎች ጋር ከስኪኒ ጂንሶች ጋር ከስትሬት ሌግ ጂንሶች ጋር ከዋይት ሌግ ጂንሶች ጋር ከተለያዩ ጂንሶች ጋር ልታረጉት የምትችሉት የጫማ አይነት ነው። ከሚዲ ቀሚሶች ጋር ከፕሊድ ቀሚሶች ጋር ሲለበሱ ሞር ክላሲክና የሆነ ቄንጠኛ የሆነን ገጽታ ይፈጥራሉና ከላይ ደግሞ ከብሌዘሮች ጋር ከረጅም ኮት ወይም ደግሞ ኦቨርሳይዝ ሹራቦች ጋር በቀላሉ ልታጣምሯቸው የምትችሉት የጫማ አይነት ነው። የተለያዩ አይነት የቀለም ምርጫ አላቸው። በጥቁር በቡና
በበርገንዲና በቸኮሌት ቀለም ያላቸው ሎፈሮች አሉ። በ2026 እኚህ ቀለሞች በደንብ ማርኬቱ ላይ የተሸጡ የቀለም አይነቶች ናቸውና ሞር በክረምት ወቅት ተወዳጅ የሆኑ የቀለም አይነቶች ናቸው። እኚህ ሎፈር ጫማዎች ምቾትን፣ ውበትና ተግባራዊነትን በአንድ ላይ የሚያጣምሩ ጫማዎች ናቸውና በትክክለኛው ዲዛይንና ቀለም ከመረጡት ከጂንስም ከቀሚስም ጋር ልትለብሱት የምትችሉት የጫማ አይነት ነውና ከቢሮ ልብስ እስከ ዕለታዊ ስታይል ድረስ ከብዙ ልብሶች ጋር በቀላሉ ልታጣምሩት የምትችሉት የጫማ አይነት ነው። ለዚህም ነው ብዙ ሰው የሚመርጠው። ይህም በክረምት ወቅት ሊኖሩት ከሚገቡ በጣም ጠቃሚ ጫማዎች መካከል አንዱ ያደርገዋል ማለት ነውና በሌላ ቪዲዮ በደንብ ስለ ሎፈር ጫማዎች በደንብ ቪዲዮ ሰራላችኋለሁና ግን አሁን ለክረምት ወቅት በሶስተኛ ደረጃ ላይ ብዬ ያስቀመጥኩላቸው ሎፈር ጫማዎች ናቸውና ሞር ገዝታችሁ ብትጠቀሙት የአውትፊታችሁን አንድ ስቴፕ ከማጉላት ባለፈ በደንብ ምቾት ሰጥቷችሁ ለክረምታችሁም ለበጋም ልታረጉት የምትችሉት ጫማ ስለሆነ በሶስተኛ ደረጃ ይሄንን ጫማ ብትሞክሩት። በአራተኛ ደረጃ የምናየው ደግሞ አጊ የክረምት ጫማዎች ናቸው። እነዚህ የጫማ አይነቶች በቀዝቃዛ ወቅት እግሮን ሙቅና ምቹ ለማድረግ የተሰሩ የጫማ አይነቶች ናቸው። በለስላሳ ስዊድ ውጫዊ ክፍልና በውስጣቸው ባለው ደግሞ ለስላሳ የበግ ቆዳ ወይም ደግሞ የሱፍ ሽፋን ይታወቃሉ። ይህም እግሮን ሙቅና ምቹ ያደርጋሉ። በመጀመሪያ ከአውስትራሊያ የበግ ቆዳ ጫማዎች ተነስተው የተሰሩ ቢሆንም ዛሬ ላይ ግን በዓለም ዙሪያ በጣም ታዋቂ የፋሽን ጫማዎች ሆነዋልና ሞር በደንብ ብዙ ሰው ምርጫው ያደረገው በክረምት ሰዓት ሙቀትን ከመስጠት ባለፈ በጣም ምቾት ያላቸው የጫማ አይነቶች ናቸው። ለዛም ብዙ ሰው ተመራጭ አድርጎታል። ለማድረግም በጣም ቀለል ያሉ ናቸው። በጣም ባጊ ነገሮችን የምትወዱ አይነት ሰዎች ካላችሁ ሞር ከዚህ ጫማ ጋር ብታደርጉት በደንብ አውትፊታችሁ ቆንጆ የማድረግ አቅም አላቸውና አንዳንድ ሞዴሎችም ውሃን የሚከላከሉ ሲሆን አንዳንዶቹ ደግሞ በሙሉ ውሃ የማያስገቡ ስለሆኑ ለበረዶና ለዝናብ ተስማሚ ናቸውና እነዚህ የአግ ሞዴሎች ብዙ አይነት ሞዴሎች አላቸው። ብዙ አይነት የጫማ ስታይሎች አላቸው። እስከ ቁርጭምጭሚት የሚደርሱ ከክላሲሚን የበለጠ አጭርና ዘመናዊ ዲዛይን ያላቸው የጫማ አይነቶች ናቸው። እስከ እግር መካከል የሚደርሱ ከፍ ያለ ፕላትፎርም ያላቸው እንደገና ደግሞ እንደ ስሊፐር የሚመስሉ ሲሆን አንዳንዶቹ በቤት ውስጥም ሆነ ከቤት ውጪ ልለብሱት የምትችሉት የጫማ አይነት ነው። ለበረዶም ለከባድ የክረምት ሁኔታዎችም የተሰሩ ውሃ የማያስገቡ የጠንካራ ጫማዎች ናቸውና አይነት አላቸው። እያንዳንዳቸው ሁሉም የራሳቸው የጫማ ስታይል አላቸውና እኚህ ጫማዎች ሞር ከሌጊንግስ እና ትልቅ ሹራቦች ጋር ከጂንስ ጋር ከረጅም የሱፍ ኮቶች ጋር ብታጣምሩት ሞር ቆንጆ የሆነ ሉክ ይሰጣቸዋል። እንደገና ደግሞ ከፓፈር ጃኬቶች ሰፋ ካሉ ጃኬቶች ጋር ወይም ወፍራም ካልሲ አድርጋችሁ እንደገና ስካርፕ ብታደርጉ በጣም ቆንጆ የሆነ የክረምት ልብስን የሚያሟላ እይታ እንዲሰጣችሁ ያደርጋል። በአምስተኛ ደረጃ የምናያቸው ደግሞ ስኒከሮች ናቸው። እነዚህ የክረምት ስኒከሮች በቀዝቃዛና በዝናባማ ወይም ደግሞ በበረዶ አየር ሁኔታዎች እግራችንን ሙቅ ሆኖ እንዲቆይ የሚያደርጉ የጫማ አይነቶች ናቸው። ከመደበኛ ስኒከር የሚለዩበትም ውሃን የመከላከል አቅም ስላላቸው ነውና አብዛኛው ሰው የሚመርጠው ኮምፎርት ስላላቸው ነው። ይሄ ረጅም መንገድ መራመድ የምትችሉበት የጫማ አይነት ነውና ስኒከር በየቀኑ ለመልበስ ለመራመድ ለስፖርትና ለመዝናኛ የተሰሩ የጫማ አይነቶች ናቸው። ነገር ግን ዛሬ ላይ ከፋሽን ዓለም ውስጥ በጣም ታዋቂ ሆኖ በሁሉም እድሜ ያሉ ሰዎች የሚያደርጉት የጫማ አይነት ነውና ምቾትን እና ዘመናዊ ፋሽንን በአንድ ላይ ያጣመረ የጫማ አይነት ነውና ለረጅም ሰዓት ለመራመድ ለመቆምም የሚመቹ ናቸው። የእግርን ጫፍ በመቀነስ
ተጨማሪ ምቾትን የሚሰጡ የጫማ አይነቶች ናቸው። ለዚህም ነው አብዛኛው ሰው የሚመርጠውና ብዙ ስኒከሮች ወይም ከጨርቅ ስለሚሰሩ እግር እንዲሞቅ ይረዳሉና ጠንካራ መሰረት አላቸው። በተለያዩ መሬቶች ላይ ጥሩ መያዣ ያላቸው የጫማ አይነቶች ናቸው። በበረዶ ሰዓትም ይሄ በጣም ጭቃ ባለበት ቦታም ብትሄዱ የማንሸራተት አቅሙ በጣም ዝቅተኛ ነው። ስለዚህ ምቾት ተሰምቷችሁ እንድትንቀሳቀሱ ያደርጋችኋል። ለዕለት አጠቃቀም የሚሆኑ ፋሽን የሆኑ ስኒከሮች አሉና እነሱንም በመምረጥ ማድረግ የራሳቸው የሆነ ቦታ አላቸው ሁሉምና ቆንጆ የሆነ እይታን የሚሰጡ አውትፊታችሁን አንድ ስቴፕ የሚያሳድጉ እንደገና ደግሞ ለክረምትም ሊሆኑ የሚችሉ የጫማ አይነቶች ናቸው ስኒከሮች። ከሌጊንግስ ጋር ከታይቶች ጋር ወይም ደግሞ ሰፋ ካሉ ሱሪዎች ጋር በማድረግ በደንብ ቆንጆ የሆነ አውትፊት እንዲኖራችሁ ያደርጋል። ከጅንስ ጋር ያላችሁ አብዛኛውን ጊዜ ለክረምት ጅንስ አይመከርም። ብርድ የመሳብ አቅም ስላለው ሞር በደንብ ከታይቶች ጋር ብታረጓቸው ከላይ ካፖርት ለብሳችሁ ይሄ ከጃኬቶች ጋር ብሌዘር ጃኬቶች ጋር ከስካርፎች ጋር ጨምራችሁ ከቀሚሶች ጋር ያደረጋችሁ ብትለብሷቸው በጣም ቆንጆ የሆነ አውትፊት ከመስጠት ባለፈ በደንብ ምቾት ያላቸው የጫማ አይነቶች ናቸው። ለዕለት ተዕለት ለጉዞ ተስማሚ ናቸው። ከብዙ የልብስ አይነቶች ጋር ማጣመር የምትችሉት የጫማ አይነት ነው እና ብዙ ቀለም ዲዛይን ያላቸው የጫማ አይነቶች ስለሆኑ አብዛኛው ሰው የሚመርጠው የጫማ አይነት ነውና ይሄንንም ለክረምት ሰዓት ብትመርጡት የተለያዩ ስኒከሮች አሉ ከነሱ ጋር ያጣመራችሁ ብታረጓቸው አብዛኛውን ጊዜ ይሄ ከላይ የምታረጓቸው ነገሮች ላይ ፎከስ አድርጋችሁ ስካርፎችን እየጨመራችሁ ብትጠቀሟቸው ካልሲዎችን ወፈር ያሉ ካልሲዎችን እያደረጋችሁ ክረምታችሁን ቆንጆ የሆነ አውትፊት እንዲኖራችሁ ማድረግ ትችላላችሁ። ለዛሬ ያዘጋጀውላችሁ ቪዲዮ ጠቃሚ ነው ብዬ ተስፋ አደርጋለሁ። ከዚህ ቪዲዮ ውስጥ የትኛውን የክረምት ጫማ በጣም እንደወደዳችሁት ወይም ደግሞ በዚህ ክረምት የትኛውን ለመግዛት እንዳሰባችሁ በኮሜንት ላይ አሳውቁ። አስተያየታችሁ ለኔ ጠቃሚ ነው። ስለዚህ የትኛው ማስተያየት ካላችሁ ኮሜንት ላይ ጻፉልኝ። በዚህ ቻናል ላይ ተጨማሪ ፋሽን ምክሮች፣ ያለባበስ ሐሳቦች፣ የጫማና የአክሰሰሪ መመሪያዎችን ለማየት ከፈለጋችሁ በድጋሚ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ላይክ አድርጉ እና ለጓደኞቻችሁ አጋሩ። ስለተመለከታችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ሳምንት